የጌታ ሰላምና ረፍት ለሁላችን ይሁን። ወንድማችሁ አሸናፊ ገብረሚካኤል ነኝ። ዛሬ ደግሞ አንድ ነገር ባለፈው በሀሌታ ሚዲያ ላይ፣ በዳሸን ሚዲያ ላይ፣ በትዕግስት ኒቆዲሞስ ሚዲያ ላይ በሰጠሁት ኢንተርቪው ላይ ተመስርታችሁ አንዳንድ ጥያቄዎችን ለጠየቃችሁ ወንድሞቼ እህቶቼ በመጀመሪያ ደረጃ ላመሰግን እወዳለሁ። የተቻችሁኝንም ያመሰገናችሁም ሁላችሁም ጌታ ብሩክ ያርጋችሁ። ዛሬ በዚህ ርዕስ ላይ አንደኛው ርዕስ ጥያቄ ተብሎ በብዙ ሰዎች የተጠየቅኩት ትችት መልካም ነው ወይ? መተቸት አንድ ወንድማችንን ተችተሃል ብለው ለጠየቁኝ ወንድሞቼ እና እህቶቼ ነው የምመልሰው። ትችት ምንድን ነው? ትችት ማለት ምን ማለት ነው? መተቸትስ የለብንም ወይ ብዬ በዚህ እንትን ላይ ሰፊ ማብራሪያ ነው ያለው። እንድትከታተሉን በጌታ ፍቅር እለምናችሁ። ለትችት ያላችሁን ነገር ይህንን ደግሞ ትምህርት ብትከታተሉት ለትችት ያላችሁ ነገር ይለወጣል ብዬ አምናለሁ። ትችት መልካም ነገር ነው ብዬ በጥብቅ ነው የማምነው። በጥብቅ አንዳንድ ነገሮችን በጥብቅ ነው የምለው፣ ውሳኔን ትልቅ ስለሆነ ነው። ብዙ ወንድሞቼና እህቶቼ ትችትን ፍራቻ ታላላቅ ራዕይ ይዘው ህልም ይዘው ትችትን ስለሚፈሩ ብቻ ወደ አደባባይ ላይ መውጣት ይፈራሉ። እኔ እንኳን አሁን ይዤ የወጣሁት ርዕስ ያልተነካ ቤተክርስቲያን ውስጥ ፈጽሞ ዞር ተብሎ ማንም ሰው ያላየው ጉዳይ ነው። አንድ መጋቢ እንደውም ሲነግረኝ ምን አለኝ? እንዴት ደፈርክ ይሄንን ለማድረግ አለኝ። እንዴት ደፈርክ? ይሄ እያደማን ለረጅም ዓመታት እያደማን ያለ ጥያቄ ነው። ብዙዎች ወንድሞቻችን እህቶቻችን ያጣንበት ጉዳይ ነው። ስለዚህ ያየኸው እይታ አስገርሞኛል፣ ግን እንዴት ደፈርክ አለኝ። ምክንያቱ ምንድን ነው? ትችትን እንዴት አልፈራህም? ራዕይ ትችት አይፈራም። ለቅዱሳን ወንድሞቼ ራዕይ ካላቸው ራዕዩ ትችትን እንድታስተናግዱት አይፈቅድም። አንደኛ ነገር። ሁለተኛው ትችት ራዕይ ያለው ሰው ትችት በትችት ላይ በሚወረወረው ጠጠሮች ህንፃን ያንጻል፣ ኦር ደግሞ ደረጃን ይሰራል። ከፍ ለማለት በነዛ ትችቶች ደረጃን ይሰራል። ለትችት ያለን ግንዛቤ እንዲስተካከል በጌታ ፍቅር እጠይቃቸዋለሁ። ብዙ ባለራዕዮች ራዕያቸውን ይዘው ሲወጡ ሊመጣባቸው የሚችለውን ትችት ቀድመው ከመገመታቸው የተነሳ ራዕያቸውን ከመግለጥ ይሸሻሉ። በዚህ መንገድ በምድር ላይ ሊገለጡ የሚገባቸው ራዕዮች፣ እልፍ ራዕዮች ዛሬ የምናገኛቸው የቀብር ስፍራ ላይ ነው። ኦልሬዲ ያንን ራዕይ ይዘው ያን የሚያክል ራዕይ ይዘው ትችትን ፈርተው ብንተችስ ብለው ስለፈሩ ይዘው ያንን ትልቅ ራዕይ ይዘው ሞተዋል። ብዙዎች ወንድሞቻችን ሞተዋል። ብዙዎች እህቶቻችን ሞተዋል። ትችት ጉልበታም ስለሆነ። ስለዚህ ለትችት ያለን ግንዛቤ ጤናማ እንዲሆን በጌታ ፍቅር እመክራቸዋለሁ። ብዙ ባለራዕዮች ትችትን በመፍራት
ከጌታ የተቀበሉትን ራእይ ባለመግለጥ በወሰኑት ውሳኔ ለእግዚአብሔር መንግሥት ሥራ ጠላት ሆነዋል። ለእግዚአብሔር የሚቀርበውን ክብር አጉድለዋል። አሁን በቤተ ክርስቲያን ውስጥ ስርዓት አልበኝነት እንዲነግስም ምክንያት ሆነዋል። ያኔ ደፍረው ቢሆን ኖሮ ደፍረው ወደ ሜዳ ወደ ፊት ወጥተው ቢሆን ኖሮ ዛሬ እንደዚህ አይነት ችግር በቤተ ክርስቲያን ውስጥ እንደዚህ አይነት ትርምስ አይፈጠርም ነበር። ችግሩ የተፈጠረው ትርምሱ የመጣው ብዙ ባለራእዮች ያዩትን እግዚአብሔር ቀድሞ የነገራቸውን ነገር መናገር ባለመቻላቸው ነው። መናገር ደግሞ የሚፈሩት ለምንድን ነው? ትችትን ስለሚፈሩ ነው። ብዙ ወንድሞቼ እህቶቼ ለትችት ያላቸው ግምት የተንሸዋረረ ነው። በእኔ እምነት ትችት ሁለት ጥቅሞች እንዳሉት አምናለሁ። የመጀመሪያው ትችት በሕይወት እንዳለን ታላቅነታችንን የሚያሳይ ነው። ሁለተኛው ትችት ስህተቶቻችንን የሚያሳይ ነው። እነዚህ ጥቅሶች ጥቅሞች እንዳሉ የምናምነው ከሆነ ለትችት የምንሰጠው ግምት የተሻለ ውጤት ያመጣልናል። ከመተቸት ይልቅ በትችቶቻችን የምንጠቀመው ጥቅም ታላቅ ነው። በትችቶቻችን የምንማረው ነገር ታላቅ ነው። ትችት በሕይወት እንዳለን በሕዝቡ መካከል መኖራችንን፣ ተጽዕኖ ፈጣሪነታችንን እየጎላን መምጣታችንን፣ አለመሞታችንን የሚያሳይ ነው። ትችት በሕይወት እንዳለን ነው የሚያሳየው። አሁን ባለፈው ባደረግኩት ቃለ ምልልስ ላይ ብዙ ትችቶችን አይቻለሁ። ደስ ነው ያለኝ። ምክንያቱም ደረጃ ሰራበታለሁ። እነዛን ጠጠሮች የትችት ጠጠሮች ሰበስብና መሰላል ነው የምሰራበት ወደ ላይ የመውጫዬ መንገድ ስለሆነ። አንድ ትልቅ ምሳሌ ልንገራቸው። በ1929 ሮበርት ኩችማን የቺካጎ ዩኒቨርሲቲ የቺካጎ ዩኒቨርሲቲ ትልቅ ዩኒቨርሲቲ ነው። የቺካጎ ዩኒቨርሲቲ ፕሬዚደንት ሆኖ ሲመረጥ እድሜው 30 ዓመት ነበረ። ይህ ወጣት የዚህ የቺካጎ ዩኒቨርሲቲ ፕሬዚደንት ሆኖ ሲመረጥ ከተመረጠ ማግስት ጀምሮ ትችቶች ይጎርፉ ጀመረ። የትችቱ ምንድን ነው? አንድ ሮበርት ኩችማን የድሃ ቤተሰብ ልጅ ነበረ። ስለዚህ ትምህርቱን ለመማር በዛም ዩኒቨርሲቲ ውስጥ ለመማር አቅሙ ስለሌለው የጉልበት ስራ በዛው የዩኒቨርሲቲ ውስጥ እየተማረ ተማሪዎች እያስጠና ልብስ እየነገደ የጉልበት ስራ እየሰራ እንጨት እየፈለጠ ነበረ ትምህርቱን የተማረው በዛ ዩኒቨርሲቲ ውስጥ የተማረው። ስለዚህ ይህንን ዝቅተኛ ስራ ውስጥ ገብቶ ይሰራ እንደነበረ የሚያውቁት ሰዎች የቺካጎ ዩኒቨርሲቲ ውስጥ ፕሬዚደንት በሆነ ጊዜ ናቁት። ንቀታቸውንም ዝም አላሉትም። በተለያየ ጋዜጦች፣ ሬዲዮኖች፣ የተለያየ ቃለ ምልልሶች የትችት መዓት ያወርዱበት ጀመረ። ይህ የዩኒቨርሲቲው ሴኔት ነው ብቁ ነው ብሎት ለፕሬዝደንትነት ነው የመረጠው።
ብዙዎች ደግሞ አይ ለዚህ ስራ ምንም ትናንት ከታች ቢመጣም ለዚህ አገልግሎት ግን ለዚህ ለሚሰራው ስራ ብቁ ነው የሚል ትልቅ እምነት የነበራቸው ሰዎች ከመካከላቸው አልጠፋም። ግን አንድ ቀን የገረመኝ ነገር ስለዚህ ሰው ሳነብ በጣም የደነቀኝ ነገር አንድ ነገር ነው። አንድ ቀን ከዕለታት አንድ ቀን የቺካጎ ዩኒቨርሲቲ ፕሬዚዳንት ሆኖ የተመረጠው ወጣት የቅርብ ጓደኛው ጠዋት ከቤት ሲወጣና ጋዜጣ ለመግዛት ሲሄድ ጋዜጣው ከፊት ለፊቱ ገጽ ላይ የጓደኛው ፎቶ ተለጥፏል። ከዚያ በኋላ የትችት መዓት በዛ በጋዜጣው ላይ ተጽፏል። ይህንን ጋዜጣ ከገዛ በኋላ ይዞት ወደ ማን ይሄዳል? ወደ ጓደኛው አባት ይሄዳል። የሮበርት ሁችነስ እኚህ ሰው ጋር ይሄድና ሰላም ካላቸው በኋላ በጣም የሚገርሞት አለ። በጠዋቱ ሄደው ቤታቸው በጣም የሚገርሞት ዛሬ ስለ ልጆ በጋዜጣ ላይ በፊት ገጽ ላይ በጣም አሳዛኝ የሆኑ ጽሑፎችን ትችቶች ተተችቶ ተጽፎ ወጥቷል ሲል ይናገራል። ማስረጃውን ደግሞ ምን ይዟል? ጋዜጣውን ይዞ ለእኚህ ሰው ወስዶ አሳያቸው። ካሳያቸው በኋላ እኚህም ሰው ጋዜጣውን ካዩ በኋላ ደስ አላቸውና ጀርባውን የልጃቸውን ጓደኛ ጀርባ መታ መታ አድርገው እውነት ነው አሉት። ትችት መራራ ነው አሉት። ይመራል። የሚጣፍጥ ነገር አይደለም ትችት። ነገር ግን እኮ ትችት በሕይወት መኖሩን ነው የገለጠው። ልጄ በሕይወት እንዳለ ነው የገለጠው። ትችቱ የገለጠው ልጄ በሕይወት እንዳለ ነው። ትችት መራራ ቢሆንም አሉት ግን ፍሬዋ ጣፋጭ ነች። የሞተ ቢሆን ኖሮ የሞተ ውሻ ማን ይደበድባል? በሕይወት ያለውን ነው የሚደበደበው። የሞተ ውሻን ሊደበድብ የሚችል ማንም ሰው የለም። ስለዚህ የኔ ልጅ አልሞተም፣ በሕይወት አለ። ትችቶቹ ሁሉ ወደ ከፍታ ይወስዱታል ሲሉ መለሱለት። ትችት መራራ ነው። መራራ የሚሆነው ትችትን ለሚፈሩ ሰዎች ነው። ትችት ውብ ነው። እባካችሁ ከምታደንቁኝ ይልቅ ተቹ። ምክንያቱም መሰላል እሰራበታለሁ። ወደ ላይ ለመውጣት መንገዱ እሱ ነው። ማንም ሰው ብዙ ወዳጆች አሉኝ። ብዙ ወዳጆቼ መልካምነቴን ብቻ ሊያወሩልኝ ይችላሉ። ነገር ግን ስህተቶቼን ካላረሙኝ አደጋ ነው። ራዕይ ይዘን ስንነሳ የሚሰነዘርብንን ትችት አንገታችንን የሚያስደፋ ሳይሆን ቀና ብለን እንድንሄድ የሚያደርገን ነው። ከስህተቶቻችን የሚጠብቀን መሆኑን ማየት መልካም ነው። ራዕይ ይዘን ስንነሳ መተቸታችን የማይቀር ነው። ለትችቶቻችን ምላሽ በጥንቃቄ ለመስጠት ከትችቶቻችን ደግሞ ለመማር መዘጋጀት መንፈሳዊነት ነው።
መተቸትን እንደ ክብር የሚመለከቱ ሲተቹ መተቸትን እንደ ክብር የሚመለከቱ ሲተቹ ከኛ ጋር የሚስተካከሉት የሚገምቱ የሚመስላቸው ጨለምተኞች ተቺዎች አሉ። እነዚህን አንስታቸው። ጨለምተኛ የሆኑ ተቺዎች አሉ፣ ይኖራሉ። ትናንት ነበሩ፣ ዛሬ አሉ፣ ይኖራሉ። እንደነዚህ አይነት ተቺዎች ይጠፋሉ ብለን ካሰብን እንሳሳታለን። አሉ። በመጽሐፍ ቅዱስ ላይ በነህምያ 4:9 ላይ አስደናቂ ነገር እናያለን። አሞናዊው ጦቢያ ለመሆኑ የሚገነቡት ምንድን ነው? በድንጋይ የሚሰሩት ቅጥር እንኳን ቀበሮ እንኳን ቢሄድበት ምን ያደርጋል? ይፈርሳል። ትችት እንደነዚህ አይነት ጨለምተኛ የሆኑ ሰዎች ይተቹናል። ኮሜንቴም ላይ ያየሁኝ ነበር። ትችት ሁል ጊዜ አለ። እባካችሁ ከመተቸት አትመለሱ። እኔን ከመተቸት ሞር ደግሞ አትመለሱ። ምክንያቱም ትችት የሚሰራው መሰላል እንጂ ወደ ቁልቁል የሚወስደን ዝም እንድንል የሚያደርገን አይደለም። ራዕይ ካለን ትችትን አንፈራም። ራዕይ ከሌለን ትችትን እንፈራለን። ጤናማ ተቺዎች አሉ። ቅድም እንዳልኳችሁ እነዚህ ተቺዎች እናበረታታለን። ማንም ሰው ማበረታታት አለበት። ምክንያቱም እነዚህ ተቺዎች እየጸለዩልን ነው የሚነግሩን፣ ስህተታችንን የሚነግሩን እየጸለዩልን ነው ስህተቶቻችንን የሚነግሩን እና ይሄንን ምርጥ ትችት ብዬ አምናለሁ። በተጽዕኖ ስር የምንወድቅ ከሆነ በትችት ተጽዕኖ ስር የምንወድቅ ከሆነ አይኖቻችንን መግለጥ አንችልም። እንደገና ደግሞ ትችትን የምንፈራ ከሆነ ወደ ሜዳም ወደ እንደዚህ አይነት ግልጽ አገልግሎትን መውጣት የለብንም። የእግዚአብሔር ስም ብሩክ ይሁን። እንዲህ አይነትም ተቺዎች የሆኑ አገልጋዮች የሆኑ መጋቢዎች፣ ካህናት፣ ሽማግሌ፣ ወንጌላውያን፣ አስተማሪዎች ወዘተ ከየትኛውም ወገን ይሁን ተቺዎች ሁለት አይነት መልክ አላቸው። ቅድም እንዳልኳቸው ጨለምተኛ ተቺዎች አሉ፣ ደግሞ የሚገነቡን ተቺዎች አሉ። እነዚህ ሁለቱንም ተቺዎች በጥንቃቄ ማየትና በትችቶቻቸው ደግሞ መጠቀም መልካም ነው። የዓለማችን እውቅ የስነ ልቦና ሊቅ የሆነው B.F. ስኬነር መልካም ባልሆነ ስብዕና ባህሪ ላይም ባደረጉት ጥናት ጤናማ ያልሆነ ትችት ቅሬታን ከመፍጠር የተቺውን ማንነት ከማሳየት ውጭ ጥቅም የለውም ይላሉ። እኚህ ታላቅ ሰው የስነ ልቦና ሊቅ ናቸው። የአንዳንድ ሰዎች ትችት ጥላቻቸውን ነው የሚዘሩት። ያላቸውን ጥላቻ ትችት አድርገው ይነግሩናል። እነዚህን መለየት፣ በሚዛን ውስጥ ማስቀመጥ መልካም ነው። ደግሞም መልካም ተቺዎች ደግሞ አሉ። ቅድም እንዳልኳቸው እነዚህ ተቺዎች ደግሞ የራሳችንን የሚገነቡ ናቸው። ሚሊነሩ ጆን ዋይን ሜከር ስለ ትችት በጣም አስደናቂ ነገር ይናገራሉ። ይሄም ምንድን ነው? ተቺዎች ምን ያህልም መጥፎ ነገር ቢሰሩ ራሳቸውን ከማየት ይልቅ ሌሎችን ሰዎች ማየት ይወዳሉ ይላል። ይህ ታላቅ ሰው ተቺዎች ራሳቸውን ከማየት ይልቅ ሌሎችን እነሱ ይቅር ተብለው ሌላውን ሰው ይቅር እንደማይባል
አድርገው ያሉ። ይሄ እንደዚህ አይነት ጤናማ የሆኑ ተቺዎች አይደሉም ይላሉ። ብዙዎች አንዳንድ ተቺዎች ደግሞ ከኔ ጋር ይፎካከራል ብለው የሚያስቡትን ሰው ነው ወደ ታች ለመምታት ትችቶቻቸውን የሚሰነዝሩት ይላሉ። ተቺዎች ሁሉ ጊዜ የተለያየ መልክ አላቸው። ከነሱ በታች ያሉ ሰዎች ምንም አይነት ስህተት ቢሳሳቱ መተቸት ብዙም ችግር የለባቸውም። ነገር ግን ከነሱ በላይ ይሆናሉ ብሎ የሚያስቡትን ሰዎች መተቸት የሚወዱ ወይም ደግሞ ስፍራዬን ይይዛል ይቀናቀነኛል ብለው የሚያስቡትን መተቸት ይወዳሉ ይላል። እኔ ከዚህ ታላላቅ እኚህ ሰው ምን ይላሉ? ከዚህም በታች እንደዚሁ የምንገምቱትን ሰዎች በምንም አይነት ስህተት ውስጥም ቢገኙ ትችትን እንደ እንትን አይቆጥሩትም ይሉና ይህም ደግሞ ጅልነት ነው ይላሉ። የማይገባውን ነገር መተቸት ማለት እንደማይገባቸው እያወቁ የሚሉ ሰዎች ካሉ እነዚህ ይህ ጅልነት ነው ይሉና እኔ ይላሉ የዚህ ሁሉ ታላላቅ ኩባንያዎች ባለቤት ለመሆን የበቃሁት እነዚህን ታላላቅ ኩባንያዎችም የመሰረትኩት የገነባሁት በትችት ነው ይላሉ። ከዛሬ 30 ዓመት በፊት የተቺዎቼን ምላስ ብፈራ ኖሮ የነበረኝን አንድ ድርጅት ዘግቼ ድሃ ሆኜ እኖር ነበር ይላሉ። ድንቅ ነው። ትችት ሰዎችን ወደ ምን የሚያመጣ ነው? ወደ መልካም ነገር የሚያመጣ ነው። ስለዚህ ትችት ሁል ጊዜ ተቺዎቻችን ሊተቹን ይችላሉ። የሚተቹን መጠቀም መልካም ተቺዎች አሉ፣ ጨለምተኛ ተቺዎች አሉ። እነዚህን ተቺዎቻችን የሚሰነዝሩብንን ነገር በጥንቃቄ መያዝ መልካም ነው። ትችት እንዳልኳችሁ መራራ የሚሆንባቸው ሰዎች አሉ። ሌሎች ደግሞ ትችትን ገንዘብ የሚያደርጉ ሰዎች አሉ። ልዩነቱ የመብሰልና ያለመብሰል ጉዳይ ነው። በእኔ እምነት ትችት ታላቅ ነገር ነው ብዬ አምናለሁ። ከሚያመሰግነኝም ሰው ይልቅ የሚተቸኝን ሰው ወደዋለሁ፣ ያንን ሰው ወደዋለሁ። ትችት የሚፈራ ነገር አይደለም። ባለራዕይ ከሆናችሁ ትችትን አትፈሩትም። ባለራዕይ ካልሆናችሁ በአንድ ትችት ወደ ጉድጓዳችሁ ትገባላችሁ። ባለራዕይ ናችሁ። ባለራዕይ ከሆናችሁ ትችት ሁሌ የሚነገር ሁሌ የሚኖር ሁሌ የምትሰሙት ነገር ነው እና ለትችት